እስቲ ደግሞ እቺን ጥያቄ እንስራው። እቺ ጥያቄ ብዙ ጊዜ ከፈተና ላይ የማትቀር ጥያቄ ናት። ሁለት ፖይንቶች ተሰጠን። ፖይንት ዋን አንድ ኮማ ማይነስ 19 ከዛ ፖይንት ቱ ደግሞ ማይነስ 2 ኮማ ማይነስ 7 ተሰጠን። ይሄ ማለት ኤክስ ዋን ብንለው ይሄን ዋይ ዋን ብንለው እዚህ ጋር ኤክስ ቱ ብንለው ዋይ ቱ ብንለው ከዛ ምንድነው ጻፉን ያለን ራይት ዘ ኢኩዌሽን ኦፍ ዘ ላይን ዛት ፓስ ስሩ ዲስ እንደ ስሎፕ ኢንተርሰፕት ፎርም ጻፉ አለ። ስሎፕ ኢንተርሰፕት ፎርም ማለት ዋይ ኢዝ ኢኳል ቱ ኤምኤክስ ፕላስ ቢ ፎርም ጻፉ ነው ያለን። ስለዚህ አሁን መጀመሪያ የምናደርገው ስሎፕን ነው የምንፈልገው። ስሎፕ ኤም ማለት ነው። ስሎፕ ኤም ማለት ኢዝ ኢኳል ቱ ዋይ ቱ ማይነስ ዋይ ዋን ኦቨር ኤክስ ቱ ማይነስ ኤክስ ዋን ይሆንልናል ፎርሙላው። ይሄ ማለት ዋይ ቱ ማለት ማይነስ 7 ማይነስ ዋይ ዋን ማለት ደግሞ ማይነስ 19 ኦቨር ኤክስ ቱ ማለት ማይነስ 2 ማይነስ 1 ይሆንልናል ማለት ነው። ይሄ ማለት ኢዝ ኢኳል ቱ ማይነስ 7 ፕላስ 19 ይሆናል ኦቨር ማይነስ 3 ይሆናል። ከ19 ላይ 7 ስንቀንስ 12 ይሆንልናል ኦቨር ማይነስ 3 ይሆናል። ይሄ ማለት ኢዝ ኢኳል ቱ ማይነስ 4 ሆነልን ማለት ነው። ስሎፑ ማይነስ 4 ከሆነ ስለዚህ አሁን ዋይ ኢዝ ኢኳል ቱ ማይነስ 4 ኤክስ ፕላስ ቢ ይሆናል ማለት ነው። አሁን ደግሞ የቢ ዋጋ ለማግኘት አንዱን ፖይንት መውሰድ ነው። ስለዚህ ፖይንት ቱን ብንወስደው ፖይንት ቱ ዋጋ የኤክስ ዋጋ ማይነስ 2 ነው። የዋይ ዋጋ ማይነስ 7 ነው። ይህ ማለት ማይነስ 7 ኢዝ ኢኳል ቱ ማይነስ 4 ኢንቱ ማይነስ 2 ፕላስ ቢ ይሆንልናል ማለት ነው። ይሄ ማለት ማይነስ 7 ኢዝ ኢኳል ቱ 8 ፕላስ ቢ ይሆናል ማለት ነው። ኔጌቲቭን በኔጌቲቭ ስናባዛ ፖዚቲቭ ስለሆነ ከዚህ ቢ ኢዝ ኢኳል ቱ ስንት ሆነልን ማለት ነው? ማይነስ 7 ማይነስ 8 ይሆናል which is equal to ማይነስ 15 ሆነልን ማለት ነው። ስለዚህ አሁን የቢ እና የኤምን ዋጋ ካገኘን መልሳችን ምንድነው የሚሆነው? ዋይ ኢዝ ኢኳል ቱ የኤም ዋጋ ማይነስ 4 ኤክስ አደረግነው። የቢ ዋጋ ደግሞ ማይነስ 15 አገኘን ማለት ነው። ስለዚህ ይህን ጥያቄ ደጋግማችሁ ስሩ። ከፈተና ላይ ብዙ ጊዜ የማይጠፋ ጥያቄ ስለሆነ ለማለት ነው። አመሰግናለሁ።